ሩታዬ እንግዲህ ሁላችንም መልካም ምኞታችንን ገልጸናል እና በጣም ደስ ብሎናል። ሌላ ዋናው ነገር በጣም ትልቅ ስጦታ አለሽ፣ ትልቅዬ ስጦታ አለሽ። ያ ስጦታ የሚሰጥሽ ደግሞ በጣም የምትወጂው የምታፈቅሪው ብዙ ጊዜ አብራችሁ የቆያችሁ ጥሩንም መጥፎንም ጊዜ በፍቅር ያሳለፋችሁ አብርሃም ነው የሚሰጥሽ ስጦታው። ሩታዬ ይኸውልሽ እንደሱ አለ ዳኒ ይኸውልሽ እኔ ምንም ደህና አትመስሉኝም እኮ ከልቤ ደህና አትመስሉኝም። ለተፈጠሩት ነገሮች በሙሉ ይቅርታ አድርጊልኝ። በዚሁ አጋጣሚ 200 ኬንያንችን ለማክበር በዛውም ይቅርታ ሊጠይቅሽ ፈልጎ ነው። አያስፈልገኝም በዚህ ሰዓት በቃ አመሰግናለሁ። ከእናንተ ስለሆነ አመሰግናለሁ። ከአንተ ሲሆን ግን በጣም ነው የሚያናድደኝ። አመሰግናለሁ። ልቀቀኝ በቃ ልቀቀኝ። እሺ ጄ ልቀቀኝ። ለምን ተሰማኝ? ልቀቀኝ በቃ። ወይኔ ጉዴ! ምንድን ነው የምንነጋገረው? ልቀቀኝ። ሰላም ውዴ ቻናላችን ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ቤተሰቦቼ እንደዚህ ፏ ድምቅ ሽብርቅ ብለን ወደ እናንተ መተንላቸዋል። እንግዲህ የመጣንበትን ጉዳይ ከመንገሪ በፊት ሁላቸውም ሰላም ይሏቸዋል። ኤፋዬ ሰላም ብላቸው። ሰላም ፋሚሊዎች እንዴት ናችሁ? እኛ አለን፣ ክብሩ ይስፋ መድኃኒዓለም። እናንተ በያላችሁበት ቸር ቆዩልኝ። ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ሰላም ውድ የተከበራችሁ እኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ አሉልህ። እንግዲህ ፋሚሊዎቻችን ዛሬ ፈጣሪ ደስታችንን ሙሉ ያደርግልን በደስተኛ ቪዲዮ ነው የመጣ ነው። ዛሬ እንግዲህ የመጣንበት ምክንያት ፋሚሊዎቼ እዚህ ጋር እንደምታዩት ድምቅ ያለ ዲኮር አዘጋጅተናል። ከታች ደግሞ ካሜራማን ዝቅ አድርጋ አሳያቸው። ይህን የመሰለ ድባብ አዘጋጅተናል። እዚህ ጋር ምን ይላል? 200K ይላል። እንግዲህ 200K እንግዲህ ገምታቸው ላይ ያስባለሁ ለማን እንደሆነ። እንግዲህ ለሩታዬ እስኪ ዛሬ እግዚአብሔር ቢረዳንና ነገሮች ሰላም ቢሆኑ ብዬ ይህንን ፕሮግራም አዘጋጅተነዋል። ይሆናል ብለን እናስባለን። ቢሳካልና ዛሬ ነገሮች ሰላም ቢሆኑ በጣም ደስ ይለናል። ይህንን ፕሮግራም ያዘጋጀ ነው እንግዲህ የሩታዬን 200K አልተከበረላትም እና 200K ልናከብርላት አስበን ነው። ያለንበትን ሁኔታ ታውቃላችሁ። ግን ደግሞ በቃ ዛሬ እስኪ ሁሉንም ነገር ረስታ ሰላም ከተፈጠረ ብለን ስላሰብን ነው ይህንን ነገር ያዘጋጀ ነው። እሷ አታውቅም ይህንን ፕሮግራም መዘጋጀቱን። እሷንም የጠራት ኤፍሬም ነው። የሆነ ፕሮግራም ተዘጋጅቷል ምናምን ነገር ብሎ የጠራት ኤፍሬም ነው። ስትመጪ ብቻሽ ነይ ብሏታል። እኔ እንደሌለው ነው ሩታ የምታውቀው ማለት ነው። ኤፍሬም ብቻውን ሊያገኛት እንደፈለገ አይነት ነገር ነው የምታውቀው። እንግዲህ ብቻዋን ትመጣለች ብዬ አስባለሁ ቤተሰቦቼ። ሌላው ያልነገርኳችሁ እንግዲህ ሩታዬ አይፎን ስልክ ያላት አይፎን 14 ነው። እኔ ደግሞ እንግዲህ ቤተሰቦቼ አይፎን 16 ስልክ ዛሬ በስጦታ መልክ ላበረክትላት እፈልጋለሁኝ። አይፎን 16 ማለት የመጨረሻው የአይፎን ምርት ነው፣ ትልቁ ማለት ነው። እና እሱን ስልክ ገዝቼላታለሁኝ። ምናልባት በስጦታዎች ምናምን ነገሮችን መርሳት ከቻለች ብዬ ስላሰብኩኝ ነው ይህንንም ነገር ያዘጋጀሁት። ይህንንም ስጦታ ለሩታዬ የምንሰጣት ይሆናል ማለት ነው ቤተሰቦቼ። እንግዲህ ሁላቸውም ዛሬ መልካም ምኞታቸውን መግለጽ ይፈልጋሉ። ኤፍሬምም ቢኒም እኔም እንደዛው። ከቢኒም ጀምርና እንኳን ለዚህ በቃሽ ማለት ይፈልጋል ቢኒም። እሺ ቤተሰብ መናገር የምፈልገው ያው ከብዙ አብዛኛው ጊዜ ጭቅጭቅ ምናምን ነበር። ዛሬ ደግሞ ለየት ብለን ምናልባት ሩታን ሊያዝናናት ሊያስደስታት ይችላል ብለን እንደምታየው እንደዚህ ለየት ብለን መተናል። 200Kውን ቆየች ከገባች አልፈናል። ለማክበር አልተመቸንም ነበር። ይህም ፕሮግራም ላይ ደግሞ በመሳተፌ አብርሽ በጣም ደስተኛ ነኝ። ሆነን ለመናገር ብዙ ለፍታችሁበታል። ገናም ብዙ እንደምትሄጂ በጣም እርግጠኛ ነኝ። ጠንካራ ሴት ነሽ። ዛሬ ደግሞ ደስታችን እውን ቢሆን አብርሽን ይቅርታውን ብትቀበይ በጣም ደስ ይለኛል። ይህን ነው የምለው።
እንግዲህ ቤተሰቦች ሁሉም ነገር ቢኒ ተናግሮታል። ዛሬ የተገኘ ነው የሩታዬ 200 ኬ ለማክበር ነው። ከዛ በፊትም ታስታውሱ እንደሆነ አላውቅም፣ ከዛ 100 ኬ በጋራ ሆነን አክብረን ነበር። ደስ የሚል ጊዜ አሳልፈን ነበር። ዛሬም ያንን በማሰብ ያንን ጊዜ ለመድገም ነው የመጣ ነውና እንግዲህ ጥሩ ነገር ይፈጠራል ብዬ አስባለሁ። ሩታም አልመጣችም፣ አላወቀችም። ብቻ ጥሩ ነገር እመኛለሁ። በዛውም እንኳን ለዚህ አበቃሽ እላለሁ። 200 ኬ ኦኬ። እሺ ያው በመጀመሪያ ለዚህ ቀን ያደረሰን ሁላችንም ፈጣሪ ይመስገን። 200 ኬ ማለት ዩቲዩብ ላይ ትንሽ ነገር አለ፣ በጣም ትልቅ ነገር ነው። 200 ኦዲየንስ ወይም ደግሞ 200 ተከታይ ሰው ማፍራት በጣም ትልቅ ነገር ነውና ሩታዬ እንኳን በመጀመሪያ ለዚህ ቀን አደረሰሽ ማለት ፈልጋለሁ። ከዚህም በኋላ 300፣ 400፣ 1 ሚሊዮን ጉዞ ወደፊት ነውና የኛ ፋሚሊዎች ሁላችሁ ሩታዬን ከዚህ በኋላ 1 ሚሊዮን 500 ሺህ ነው የምናከብረውና ዛሬ እዚህ ጋር በመገኘቴ በጣም ደስተኛ ነኝ። ግን ልቤ ፈርቷል፣ ያው እያመነታ ነው። ምክንያቱም ያው ያለው ነገር ስለሚታወቅ ትንሽ እያመነታው ነው። ብቻ ግን ይሁን ደስተኛ ነኝ፣ እስካሁን ባለው ደስተኛ ነኝ። እሺ ፋሚሊዎቼ እንግዲህ 200 ኬውን የሚያከብሩላት እነ ኤፍሬም ናቸው። እኔ ወደ ውስጥ እደበቃለሁኝ። ይህንን ስጦታ በኋላ ልክ 200 ኬውን አክብረውላት ኬክ ቆርሰው ሁሉ ነገር ከጨረሱ በኋላ ወደ መጨረሻ አካባቢ ይህንን ስጦታ ይዤላት እመጣለሁ። በእርግጠኝነት ትቀበለኛለችን ብዬ አስባለሁኝ። ፈጣሪ ብሎ ደግሞ ሰላምም ሊወርድ ይችላል። ዛሬ የሆነ ስሜት እየተሰማኝ ነው። ጥሩም መጥፎም አልለውም፣ ብቻ በመሀል አይነት ስሜት ላይ ነው ያለሁትና እኔም ውስጤ እርፍ ቢል በጣም ደስተኛ ነኝ ማለት ነው ቤተሰቦቼ። ስለዚህ ኤፍሬም ስለሆነ የጠራት ልክ ስትመጣ እኔን ካየችኝ ኦልሬዲ ነገሮች ሊበላሹ ይችላሉና እኔ ወደ ውስጥ እደበቅና መጨረሻ ኬክ ቆርሰው ምናምን ሁሉ ነገር ከጨረሱ በኋላ እመጣለሁኝ ማለት ነው ቤተሰቦቼ። እና ሁላችሁንም ከልብ አመሰግናለሁ። ቢንም፣ ኤፍሬምም፣ አንዋርም እንደዚህ ደግሞ አንድ አይነት ለብሰን የመጣ ነው። ከላይ ነጭ ተነጋግረን የመጣ ነው። እንግዲህ እንደዚህ ነጭ ደግሞ ያው የደስታ የሰላም ነው የፍቅርና ለዛ ነው ተነጋግረን ይህንን ልብስ እየለበስ ነው ማለት ነው ቤተሰቦቼ። እንግዲህ ሁላችሁም ጸሎት አድርጉልኝ ነገሮች እንዲሳካልን በሰላማዊ መንገድ ዛሬ እኔና ሩታዬ ወደ ቤት መግባት እንዲሆንልን ሁላችሁም ሁሉም ነገር እዚህ ጋር እንዲያበቃ እፈልጋለሁኝና ምናልባት ከዚህ በፊት በተለያየ ነገር ላስቀየምኳችሁ ኦዲየንሶቼም እንዲሁም እኔን የምትወዱኝ የሩታዬም ወዳጅ የሆናችሁ ሁላችሁንም በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁኝ። ምናልባት በማወቅም ባለማወቅም ብዙ ነገር አጥፍቼ ሊሆን ይችላል። አንዳንድ ጊዜ ልጅነትም አለ፣ ብዙ ነገር አለና ግን አብረሽ ሳቋረጥ ማለት ነው ያው አንዳንዴ ኮሜንት አነባለሁ፣ በውስጥ መስመር የሚያወሩኝ ሰዎች አሉ። አብረሽ ትናንትናም ሩታን ለማግኘት ሞክሬ ነበርና ይቅርታ ለመጠየቅ ስትሄድ እዛ የሆነ የምታወራ ነገሮች አሉ፣ ስሜታዊ ሆነ ምናምን ነገርና ዛሬ ግን ማድረግ ያለብህ ነገር አለ። ምንም ነገር ወሬ አታወራ፣ ምንም ነገርም ትርፍም ወሬ አያስፈልግም። መተህ ይቅርታ ብቻ ነው። ምክንያቱም ሩታ እያለች የነበረው ይቅርታ ለማለት ይመጣል፣ ግን ይቅርታ እኔ ጋር ሲገናኝ ሌላ ነገር ነው እያወራ ያለው ነው እያለች ያለችው እና አብዛኛውን ኦዲየንስ እንደዛ ነው እያለ ያለው እና ዛሬ ግን በስነ ስርዓት ይቅርታ ነው የምጠይቀው። ወሬ አያስፈልግም፣ ሌላ ነገር። እንግዲህ የታላቄን ምክር ሰምቻለሁ። እኔም የታዘብኩት ነገር ሩታም ደግሞ እየተሰማት እያወራች ያለችው ነገር ስለሆነ ሁሉም ነገር እዚህ ጋር እንዲያበቃ ስለምፈልግ ነው። እንግዲህ በመጨረሻው ዘመን ታናሾች ታላቅ የሆኑና ምክር ያበዛሉ የሚባል ነገር አለ። ተቀብያለሁ። ያው ስላችሁ የምሬ ኤፍሬም የሚናገራቸው ነገሮች ለእኔ እየጠቀሙኝም ነው፣ እስከዛሬም ጠቅመውኝም እዚህ ደርሻለሁኝ። ያው እኔም እሱ ሲያጠፋ እሱም እኔ ሳጠፋ እየተመካከርን ነው ለዚህ የደረስነው እና ወንድሜ ከልብ አመሰግናለሁኝ። ኑርልኝ። ሌላው እንግዲህ መልካም ምኞቴን መግለጽ እፈልጋለሁ ለሩታዬ። ሩታዬ እንኳን ለዚህ ቀን አደረሰሽ፣ እንኳን ለ200 ኬ በቃሽልን። ነገ ከነገ ወዲያ ትልቅ ደረጃ ደርሰሽ 1 ሚሊዮን፣ 2 ሚሊዮን፣ 3 ሚሊዮን እያለ 4 ሚሊዮን እያለ ትልቅ ቦታ እንድትደርሺ ምኞታችን ነው የሁላችንም። በእርግጠኝነት ደግሞ ፈጣሪ ረድቶን ትልቅ ደረጃ እንደምትደርሺ እርግጠኛ ነኝ። ህልምሽን፣ ሀሳብሽን ሁሉ እኔም ከጎንሽ ሆኜ ለማሳካት አለሆኝ ማለት ነው ሩታዬ። ፈጣሪ ከዚህም በላይ ጨምሮ ትልቅ ነገር ላይ ያድርስሽ። እወድሻለሁኝ፣ ከልብ ደግሞ አፈቅርሻለሁ። ኑሪልኝ። እንግዲህ ዛሬ ላይ የተፈጠሩት ነገሮች እኔና አንቺ ጋር ክፍተት ቢፈጥሩ ነገ ከነገ ወዲያ ደግሞ ሰላም እንደሚሆን ውስጥ ይነግረኛል፣ ልቤ ይነግረኛል። እና በቃ
ዛሬ ግን ነገሮች ያበቃሉ፣ የመጨረሻ ይሆናሉ ብዬ ተስፋ አለኝ፣ ተማመንብሻለሁኝ። እንደዚህ ደግሞ ውስጤ ልቤ ነግሮኝ በዚህ ልክ አሳፍረሽኝ አታውቂምና ብቻ ቃላት የለኝም። አንቺ አመሰግናለሁ ስለ ሁሉም ነገር ማለት ፈልጋለሁ። አብራኝ ነበረች፣ የኔንም እግዚአብሔር ይመስገን እስከዛሬ ድረስ ስደርስ ሁሉ ኦዲየንስ አፈራ አብራኝ ነበረች። የእሷን እንደዛው አብሬያት ነበርኩኝ ማለት ነው ቤተሰቦቼ እና ፈጣሪ ይረዳናል። ወደፊት ትልቅ ደረጃ እንደምንደርስም እርግጠኛ ነኝ ቤተሰቦቼ። ምናልባት ዛሬ ራሴን በደንብ አድርጌ ተቋቁሜ ስሜታዊ ላለመሆን እሞክራለኝ። ይቅርታ ለመጠየቅ ከልቤ ይቅርታ ለመጠየቅ እፈልጋለኝ ማለት ነው ቤተሰቦቼ። እንግዲህ ዛሬ ብቻ ሁላችንም ፈርተናል። ምክንያቱም እኔ የጠራኋት ብቻዋን ነው። ብቻሽን ላግኝሽ እፈልጋለሁ፣ ፕሮግራም አለ ነው ያልኳት። ምናልባት ልጆቹ ከመጡ ብዬ ፈርቻለሁ ከእሷ ጋር። እኔ ደግሞ ቤተሰቦቼ እንዳውም ልጆቹ ቢመጡ ደስተኛ ነኝ። ለምን መሰላችሁ? ዛሬ እነሱን ይቅርታ ጠይቄ ነገር ሰላም ማድረግ ስለምፈልግ ማለት ነው። እና እነሱን ቢመጡ ኖርማል ነው። ይቅርታ ለመጠየቅ እስከሆነ ድረስ ይመጣ ነው። ማንም ቢመጣ ችግር የለም፣ ማንም ቢመጣ ምንም ችግር የለብንም ብዬ ነው አስበው። እና የሁላችንም ልብ እየመታ ነው። እስኪ አንተ ልብ የኔ 77 ነው፣ የኔም ልብ እየሰማችሁ ነው። ለእናንተ ነው ማሰማችሁ። የሁላችንም ልብ እየመታ ነው። አንተ ግን ያው እየፈነዳ ነው። ነገር ያስደነግጣል፣ ግን ያው ደስታችንን ሙሉ ያደርግልን። ከዚህ በላይ ግን ይድባቡና እንግዲህ ዲኮሩን ራሳችንን እሺ ፋሚሊዎች የሰራ ነው እንደምታዩት። ልክ ሩታ ስትገባ ማለት ነው። በዚሁ አጋጣሚ ዲኮር ማሰራት የምትፈልጉ ኤፍሬም ጋር እየደወላችሁ ከታች ቁጥሬን አስቀምጥላችሁ። ኧረ ኤፍሬም አውቆ ነው ቤተሰብ አይሰራም። ልክ ሩታ ማን እንደሰራው ቤተሰብ ያውቃል። ቁመት ማን እንደሰራው ያውቃል። ፋሚሊዎች አንዋር ማለት ነው እችን ብቻ ሰቅሎልናል ስላልደረስ ነው። ይሄንን ማለት ነው እሺ ለማንኛውም ቆይ ልንገራቸው አንድ ያቀልዱ። ሩታ ልክ ከደረጃው ወደዚህ ጋር ስትመጣ ማለት ነው እናንተ ከዛ በኩል ተደብቃችሁ ልክ ስትወርድ ኤፍሬም አንተ ታፈነዳዋለህ ማለት ነው። እና ፋሚሊዎቻችን እኔ ቶሎ መደበቅ አለብኝ። ለምን ልክ እንደመጣች እኔ እንድታየኝ አልፈልግም። ነገሮች ሰላም ከሆኑ በኋላ እኔ መምጣት የምፈልገው ማለት ነው። እና ደውልላት፣ ደርሰሻል ይበላት። እንግዲህ ከታች ሆነና ይዛት ትመጣለህ። ካልሆነ ፋሚሊዎቼ እየደረስኩኝ ነው ካለች እኔ ወደ መደበቅ ነው ማለት ነው የሚሄደው። በቃ ይበቃናል ብዬ አስባለሁ እዚህ ጋር ማለት ነው። ዛሬ ሁሉም ነገር አብቅቶ እኔና ሩታዬ ወደ ቤት የምንሄድበት ቀን ይሁንልን። የሁላችሁም ምኞት ነው። ምናልባት አንዳንዶች እኔንም ስለተቀየማችሁኝ የኔና እሷ አንድነትን ላትፈልጉት ትችላላችሁ። ግን ደግሞ እኔን ስለተቀየማችሁኝ ሊሆን ይችላል እንጂ በእርግጠኝነት ከልባችሁ አይደለም ብዬ አስባለሁኝ። ኤፍሬም መጣ። ምን አለች? ኤፋ ደርሻለች ደርሻለች። ስለዚህ እኔ ልደበቅ። በቃ ኤፍሬም ያዙት። ልክ ስትመጣ የኮቴ ድምፅ ስትሰሙ ተደበቁሽ። እኔም በቃ መሄድ አለብኝ። ከጨረስን በኋላ ነው የምትመጣው? ከጨረስን በኋላ ነው የምትመጣው? በቃ እኔ ወይም ከርቀት ተደብቄ ያያችሁና ነገሩ ሰላም ከሆነ ቶሎ ልመጣ እችላለሁ። ግን ነገሩ ሰላም ካልሆነ ደግሞ በደንብ እስክታሳማ እጠብቃለሁ ማለት ነው። እንዳትመጣ እንጂ የምር በጣም ጨንቆኛል። እግዚአብሔር ደርሻለሁ ብላኛለች እኮ እየገባሁ ነው አለች። እንግዲህ ሰው አለ ምናምን ነገር አላልኳትም። ደርሻለሁ ቢታረቁ ደስ ይላል። አብርሃም ያለው ፊቱ ላይ መታረቅ እንግዲህ አንተም የለፋበት ነው። ዛሬ መቋጫ ያገኛል ብዬ አስባለሁ። እግዚአብሔር ጸልይ በደንብ። እኔ በቀኝ የተነሳሁት ዛሬ ሁሉ ነገር ይፈጠራል ተስፋ አደርጋለሁ። እንደ ሀሳብ የሚወድሽ ልቤ ሁኔታው አላስቀምጥ ቢለኝ የወሰደሽ መንገድ ምናልባት የሚያደርሰኝ መስሎኝ ሲጨንቀኝ ዳገት ቁልቁለቱን ተማሰንኮት
የልቤን ባይሞላ ባላገኝሽ የለመደሽ ቤቴ ዝምታው ሐዘኑ አላስተኛ ቢለኝ ወንድሜ የታወቀው ምን ችግር አለው? ደስታ የሁላችንም። ምንድነው ንገሩኝ። ለመስማት ጓጓሁ። ለመቶ ይላል ዛጋኬ እና ሩታዬ እንንገርሽ፣ በመጀመሪያ ለዚህ ቀን ስላደረሰሽ እግዚአብሔር እናመሰግናለን። በመጀመሪያ የሁሉ ፕሮግራም ዝች ጋር የምታዩ ቢኒ፣ አንዋር፣ ሁላችን የምታዩ ዛሬ ለአንቺ ደስታ የተሰባሰብን ሰዎችንን እና ደስታሽም 200,000 ተከታይ አፍርተሻል ወይም ደግሞ 200,000 ገብተሻል። ያው 200,000 ደግሞ እንደሚታወቀው ዩቱብ ላይ ቀላል አይደለም። ይህን ነገር ለማቆት እንዲዘግተናል፣ ግን ያለንበት ሁኔታ አንቺም ታውቂያለሽ። አመሰግናለሁ። ግን ይፋ ለምን ዋሻኸኝ ነው? ያው ሰርፕራይዝ እንድትሆኝ ብቻዬን ነኝ። የሆነ ፕሮግራም እንሄዳለን ብሎ እኮ ይዘራይ ሰርፕራይዝ እንድትሆኝ ነው። እና ሩታዬ በዚህ ደስታሽ ቀን ደግሞ አብሬሽ ከአንቺ እኮ አብሬሽ ስላለው በጣም ደስተኛ ነኝ። እግዚአብሔርን በጣም ደስተኛ ነኝ። የአንቺ ደስታ ነው ማየት ፈልገው፣ ሀዘንሽን ማየት አልፈልግም። እና ዛሬ ደግሞ በደስታሽ ቀን አብሬሽ ስላለው በጣም ደስ ብሎኛል። እና 200,000 ገብተሻል። እንኳን ደስ አለሽ በመጀመሪያ። ከዚህ በኋላ ደግሞ ተጋግዘን ገና ብዙ ደረጃ ትደርሻለሽ። 500፣ 1 ሚሊዮን እያለ ይቀጥላል። እና አንቺ ደግሞ ጠንካራ ሴት ነሽ፣ ሁሉንም ማድረግ ትችላለሽ። ይህንንም የደረሹ ጠንክረሽ ስለሰራሽ ሆና ከአሁን በኋላም ጠንክረሽ ሰርተሽ ጥሩ ደረጃ እንደምትደርሺ ተስፋ አደርጋለሁ። እና ምኞቴም ነው ለቀጣይ ለ500,000 ለ1 ሚሊዮን ደግሞ ይበልጥ በደንብ አሪፍ ፕሮግራም በትልቁ የምናዘጋጀው ይሆናል። እና እንኳን አደረስሽ። አመሰግናለሁ። መጀመሪያ ተናግረናል፣ መልካም ምኞታችንን ቪዲዮ ላይ ተናግረናል። ምናልባት ቪዲዮን ስታዩ መልካም ምኞታችንን ታውቂዋለሽ። እና መናገር የምፈልገው ያው ፊትሽ ላይ ደስታ እያየሁ ነው። በጣም ደስ ብሎኛል እንደዚህ ስለሳቅሽ። አመሰግናለሁ። ዛሬ እሱም መምጣቱ በጣም ደስ ብሎኛል። ይቅርታ በዚሁ አጋጣሚ ለመጠየቅ ያደረግነው ነገር ልክ አልነበረም። በጣም ይቅርታ። ስሙን ግን አላውቁም። ኖቤል በጣም ይቅርታ። እና ሩታዬ ዛሬ አንቺን ለማስደሰት ነው ይህ ሁሉ እየደከመን ያለ ነው። ደስተኛ እንደምትሆኝ በጣም እርግጠኛ ነኝ። ከዚህ በላይ ደግሞ እንቀጥላለን። እሺ ሩታ፣ እንግዲህ ሁሉም ተናግረውታል። መጀመሪያም ሁላችንም ተናግረናል። ለዚህ ቀን በመጀመሪያ ቪዲዮ ላይ ትሰማዋለች እንደ አዲስ ለማውራት እንዳይሆንና ሰዓትም ያጥረናል። ብቻ ዋናው ነገር እንኳን ለዚህ ቀን አበቃሽ። ከዚህም በኋላ ብዙ ነፍ ጊዜዎች አሉ። 1 ሚሊዮን አለ፣ 2 ሚሊዮን ብዙ አለና ለዛን ጊዜ አብረን እንድናከብር እንግዲህ የደስታችን ተካፋይ ነህ። አንተም ደስታ ትገለጽላት። እኔ ለፈኝ የእናንተ ደስታ በቂ ነው። ሩታዬ እንግዲህ ሁላችንም መልካም ምኞታችንን ገልጸናል እና በጣም ደስ ብሎናል። ሌላ ዋናው ነገር በጣም ትልቅ ስጦታ አለሽ። ትልቅዬ ስጦታ አለሽ። ትወጂዋለሽ። ምንድን ነው አለች። የቁመት ጉዳይ ሳይሆን ያው እሺ ቀልዱ ይቆየንና ግን ትልቅ ስጦታ አለሽ እና ያ ስጦታ የሚሰጥሽ ደግሞ በጣም የምትወጂው የምታፈቅሪው ብዙ ጊዜ አብራችሁ የቆያችሁ ጥሩንም መጥፎንም ጊዜ በፍቅር ያሳለፋችሁ አብርሃም ነው የሚሰጥሽ ስጦታው። ምን አይነት ቀልድ ነው? አንተ ምን ሆነህ ነው? ይቅርታ አልከኝ አይደል? ታዲያ ምን ነው? ማውራት ካለባቸው ለብቻቸው እንዲያወሩ አንዴ እኮ ድል ሰጣቸው። ለምን እንደዚህ አይነት ቀልድ ትቀልዳለህ? አንተ ወደ ዘይድ ለምንድን ነው እኔ ማለት ለምን ሰላም አላገኘች ነው? ለምን በሰላም ኖረች ነው? ሩታ እኔ ዛሬ ከልቤ ይቅርታ እንድታረግልኝ ነው እኔ መጣሁ።
ለምን ዞር አትልኝ ነው? ሌላ ነገር ምን ይፈልጋችሁ? ይኸውልህ ቆይ አይደለም እኔ በእንደዚህ አይነት ሁኔታ ምንም አይነት ነገር ልንጥራ አንችልም። ገባ? ልንግባባም አንችልም። ለምን አትረዳኝ? ግን ቆይማ ለምን ዞር አትልኝ? ምንድን ነው? ወዴት ነው የምንሄደው? ከዚህ ጋር ልቀቀኝ፣ አታስጨንቀኝ። መጨናነቅ አልፈልግም በዚህ ጊዜ። ሩታዬ ይኸውልሽ እንደሱ አለ ደህና ነኝ ይኸውልሽ እኔ ምንም ደህናማ አትመስሉኝም እኮ ከልቤ ነው። ደህናማ አትመስሉኝም። ለተፈጠሩት ነገሮች በሙሉ ይቅርታ አድርጊልኝ። እባክህ ተወኝ። ለምን እንዴ ወጣ ከዚህ በላይ በእግዚአብሔር ታይ እንዴ በቃናል። በቃ እኔ በቃ እረፍት ማድረግ እፈልጋለሁ። ሰላሜን ስጡኝ በቃ። እንዴ ምንድነው እሱ? ለምን ሰላም አገኘች እኮ ነው የሚመስለው አሁን ነገረ ስራችሁ በሙሉ። ለምን በሰላም ኖረች? ለምን ተረጋጋች? ለምን አረፈች ነው የሚመስለው። በቃ ኤፋ ትናንትና ነግሬያለሁ አይደለ? ከአንተ ጋር እንደገና ለምንድን ነው ታጥቦ ጭቃ የምትሆኑት? ተነጋገርን አይደለ? ከእሱም ጋር ቢሆን አወራዋለሁ አልከኝ። በእንደዚህ አይነት መንገድ ነገሮችን ወይም ደግሞ የተፈጠረውን ሰላም ለማፍረስ ነው የምታወራው? እንደዛ አድርግ ብለህ ተመካከራችሁ ነው አይደለም? ሩታዬ በዚሁ አጋጣሚ 200 ኬን ያንቺን ለማክበር በዛውም ይቅርታ ሊጠይቅሽ ፈልጎ ነው። አያስፈልገኝም በዚህ ሰዓት። በቃ አመሰግናለሁ። ከእናንተ ስለሆነ አመሰግናለሁ። ከአንተ ሲሆን ግን በጣም ነው የሚያናድደኝ። አመሰግናለሁ። ልቀቀኝ በቃ ልቀቀኝ። እሺ እጄ ልቀቀኝ። ለምን ተሰማኝ? ልቀቀኝ በቃ። ወይኔ ጉዴ! ምንድን ነው የምንነጋገረው? ልቀቀኝ። አብርሽ ረጋ ብለህ አውራት በቃ። ሩታዬ ለመጨረሻ ጊዜ እባክሽ ከዚህ በኋላ አይፈጠሩም እነዚህ ነገሮች ድጋሚ ስለሁሉም ነገር ሰው ልቀቀኝ፣ በእናትህ ልቀቀኝ፣ ልቀቀኝ። እረፍ፣ እዛው ልቀቀኝ፣ እረፍ፣ በቃ ማልፈልጋቸውን ነገሮች እንዲፈጠሩ አትከፋፋኝ። በቃ ደስታችንን ሙሉ አድርጊልን። ይህንን ፕሮግራም ያዘጋጀላችሁ ቦታ ማዘጋጀት ይችላል። በእናትሽ ደስታዬን ሙሉ አድርጊልኝ። ሩታዬ በእናትሽ ይኸውልህ ልቀቀኝ። ብሬ ፈለግ ለምን አንወጣም? ምን አይነት ቀልድ ነው የምትቀልድ? ተረጋጋና ማን ያወራል? ምን ማለት ነው? ለብቻቸው ነው። በእንደዚህ አይነት ሲቹዌሽን ነው። በእንደዚህ አይነት እንደዚህ የምትኪ ምናምን ብላ አዘጋጅ አይደል? በደስታዋ ቀን ነው በእንደዚህ አይነት ነገር የምታደርገው። በእንደዚህ አይነት ሰፋጣ የምንወርድ ከሆነ እንወርድ ነኝ ገና ምንም ያውሩት ሁለቱ አንድ አያወሩ ምንም ያውቃሉ። ገና ተደሰትኩኝ። አንተ ምን ለመሆን ነው እነሱ በቃ ሰርፕራይዝ ያደርጉኝ አይደል? እሺ በቃ ልደሰት፣ ደስተኛ ልሆን። ገና መንገድ ላይ ስደርስ ለምን ነው ሁሉ ካንስል የምታደርገብኝ ነገሮችን በሙሉ ሩታሽ ለሱ ይከፋሽ በስጦታ ተጣላችሁ ነው እንዴ? እባክህ ዞር በል አንተ። አንቺ ምሬ የፈለግሽው ለምን አንሄድም? ምን ነው በላይ ጠራህ? እሺ ካሁን በኋላ አንተ ተው ዞር በል። ምን ግዴታ ብቻ ስለምሽ አንዴ ይሰማኛል። ምን ምን ችግር አለ? ያው ሁሉ ወከባ ፈጥሬ ካለ ማለት አሁንም እነሱ ስላሉ ነው ዝም ያልኩት። ምክንያቱም በስትክክል ስላወሩኝ ነው። ገብቷል? ያሁን ምንም የሚፈጠር ነገር የለም። ምንም የሚፈጠር ነገር የለም። ትንሽ አታስብ። አልወርድም አልወርድም። መጀመሪያ ተረጋጋ። ብዙ የሚሉት እነዚህ አንተ ምን ነው ለምን አትንተናችሁ? ምን አይነት ነገር ለምን ነው የምንረጋጋው? መጣችሁ ያው ሁሉ በጥጣችሁ ነው የመጣችሁት አይደለም? ሄዳችሁት ባለፈው ድጋሚ ሌላ ነገር እንዲፈጠር ነው ይደግም አይደለም የመጣ ነው። ታዲያ ምን ነው ብቻዋን ያገኛትን ከፈለገ ነግሬ የለኝ ነገር ባለፈው አልነገርኩም። ወንድሞቹ ምን ችግር አለው? ይቀር አልነገርኩም ላንተ። እሺ አሁን ስጦታው መስፈር ምን ያደርግልሃል? አንተ ለምን ሌላ ችግር ሄዲ ለዚህ ለማን በዚህ ዝባዝኬ ነው እንደምታታላ? መጀመሪያ በስትክክል ፍቅር ስጣት። መጀመሪያ አክብራት። የሁሉ ነገር አያስፈልግም ነበር። ስጦታ ምናምን ይቀልዳል። ሩታ ይቀልድ ነው የሚቀልድ ምን እንዲረጋጋ ነው። እሺ በቃ አይደለም ማለት ነው። ለምን አንተ ለምን አትቀልኝ? የሰራችሁት ነገር ትክክል አይደለም። ምን ነው የሚባለው? ይኸውልሽ ስሚኝ፣ ይኸውልሽ ልንገርህ አንድ ነገር በእንደዚህ አይነት እኔ እናንተ በፍጹም ልንግባባ አንችልም። ለምንድን ነው ሲጀመር የምትዋሹት? አንዴ ስማኝ አባ ወንድሜ፣ በመጀመሪያ ደረጃ ተጠራችኋል ነው ሊጠራት የሚገባው። ሊያወሩ ከሆነ ነው ብለህ የሁሉ ግርግር አያስፈልግም። ግርግሩ ለራሷ ነው። እሺ እኛ ሁለት ያወሩ
እኛ ይከፈላል ሁለቱ ያው በቃ ሁሉም ነገር ጥፋትህን ተው። እሺ ይቅርታሽ ምናምን ነው ይቅርታ ለኔ እኮ አይደለም እሷን ነው ይቅርታ በደንብ መጠየቅ የሚገባኝ ነበር እኮ። እሺ ከእሷ ጋር እኮ ይቅርታ ላይ ያልኳት ነው ያሉት አይደለ እንዴ? እኔ እንዴት ነው ወደ ሌላ ነገር እኮ ከራስህ ጋር ለምን ተረጋጋ? ለምን ወደ ሌላ ነገር እንዴ? ምን አይነት ነገር ነው የምታስቡት ሲጀምር? አጥፍቶ መጀመሪያ ነገር ቢያንስ እንኳን ይሄንን ነገር እኮ እንዲታረቁ ብትፈልጉ እኔን እንኳን ታማክሩኝ ነበር። በስትክክል ለትልቅ ሰው መጣችሁ። ሰው እንደዚህ አይነት ጦርነት ውስጥ ገብታችሁ ሽማግሌ እንኳን ይላካል እኮ ለይቅርታ። በሽምግልና መልክ መጣችሁ ያው ሁሉ ወከባፍት ስንት ሰው እንደጠይቅን ታውቃለህ? ኖቤል ይኸውልህ አንድ ነገር ሰዎች ያገኑ አፈልግም ካንተ ጋር እሱን ነው እያወራሁ ያለው። ምን ይፈልጋል? እኔ አንቺ ነው ጊዜ ጭን ሩታ ጊዜ ጭን እባክሽ አንተ ምን ነግረን እየሰማኝ አይደል እንዴ? ጊዜ ጭን ነው ምን ነግረን እየሰማኝ አይደል እንዴ? በቃ ራስህን ችለው አውራ። እርጉዝ እንደሆነች ታውቃለህ አይደል? እርጉዝ ነች አይደል? ለምን ይሄ ሁሉ ነገር አስፈለገ? መደንገጥ አለ ምን አለ አይደል? እንዴት ነው የማስበው? በእርግዝናዋ ከቤት የወጣች ልጅ ያለፈው ነገር ይቅርታ አለን እኮ ደጋግመን። በእንደዚህ አይነት ነው ይቅርታ የምጠይቁት? ይሄ ለብቻው ይሄ ሌላ እንትን ነው አይደለ? የእሷ ደስታ ነው አይደለ? ደስታዋን ጨርሳ ይሄን ነገር ፊክስ ማድረግ የነበረባት የሁሉ ግርግር ያስፈልጋል? በምን አሁን እንዴት አድርጌ እንደማስረዳችሁ እኔ እኮ ብቻዬን መምጣት እኮ ነው ጥፋት። አሁን እኮ እኛ ምንም ማለት ነው እኮ የሁሉ ነገር አይፈጠርም ነው ገብቷል። እሱም አይዘኝም ነበር። የተፈጠሩት ነገሮች በሙሉ ሁሌ እናንተ ጋር ስህተት አይጠፋም አይደለም? ይኸውልህ አንተ መስሎህ ነው በስጦታ ተታላታለህ መስሎህ ነው አንተ በስጦታ ለምን ወደ ሌላ ነገሮች የምታዘረው? መጀመሪያ ከእሷ ጋር ያለ ነገር ፊክስ አታረግም? የሁሉ ነገር ከምታመጣ መጀመሪያ ይሄ ነገር አይደረግም። ይኸውልህ አንተ መስሎህ ነው እኔ እንጃ በምን አይነት ቋንቋ ማስረዳት እንዳለብኝ አላውቅም። እኔ እንጃ በምን አይነት ቃላት ተጠቅሜ አንተን ነገሮች እንዲገባ ማድረግ እንዳለብኝ አላውቅም። ማድረግ የምችለው ነገር በሙሉ አድርጌያለሁ። አንተን ማስረዳት ባለብኝ ልክ አስረድቻለሁ፣ ግን አንተ ምንም አልገባህም። እኔ እንጃ መቼ ብዬሽ ደስታ ሙሉ ማድረግ የምችለው ከእኔ ጋር መሆን አትፈልጊም? ከአንተ ምንም አይነት ጥያቄ እንዲመጣልኝ አልፈልግም። ገባህ? ምን በቃ እኔ ደስታ ሙሉ ማድረግ አልችልም። ሁሌ ደስታ ሊፈጠር ሲል ሁሌ እንዳበራሽብኝ። ሩታዬ ተረጋጊ፣ ተረጋጊ ሩታ ሰማኝ። እንደዚህ አይነት ነገር ምንድን ነው የምትለው? ከዚህ በላይ ይኸው አበሳጫት እኮ። ከዚህ በላይ ምን ትፈልጋለህ? ምን ትፈልጋለህ? ምንድን ነው የሚበላሸው? ከፈለግካት ስማኝ። ይኸውልህ በስትክክል ለብቻዋ ጠርተህ በእንደዚህ አይነት ሲቹዌሽን አይደለም። ሰማኛለህ? በእንደዚህ አይነት ሲቹዌሽን አይደለም። ቤት ውስጥ ያለውን ነገር ነበር ፊክስ። በቁስ ልደላት ትፈልጋለህ? በደቂቃ ውስጥ የሚገዛ ነገር እኮ ነው። ማንም ሊገዛላት ይችላል። እንኳን አንተ ቀርቶ ያለ አንደኛ ነገር ማለት ነው ኖቤል ነገሮችን አገናዘብ። ከዚህ በላይ ምን ላድርግ? ማገናዘብ አቅቶት መስሎኝ ከቤት ወጣች። የስጦታውን ነገር አለ ተሳስቻለሁ አይደለም ነው ቤተሰቦቻቸው ይቅርታ በዚህ ሰዓት አይደለም የሚያስፈልገው እያልኩ ነው። የሁሉ ግርግር አያስፈልግም። ቢፈልግ ኖሮ ብቻዋን ጠርቶ እንደ ማንኛውም ሰው አውርቷት ይመጣል። ምንድን ነው የምትሉት? ምን የፈለጋችሁት? ሁለቱ ተገናኝተው ይቅርታ ጠይቋታል። ቢጠይቃት እንደዚህ ሆና ትሄዳለች። በዛ ሰዓት ስሜታዊ ስለሆነች ሆና ማልቀስ አለባት የለባትም። እና ታዲያ ምንድን ነው እኛ ጋር መታ አልቅሳ የሚሟላ ነገር አለ። ብሬን ብቻ ነው። ከዛ በኋላ ግን በዚህ ኖቤል በዛ ነው እንችላለን። ተረጋግጠ በቃ እድል ለመኮ ሞክራለች። ይሄን ካለው ሌላ እንሞክራለን። በቃ ሌላ ድል ሞክራለ እንዳለውም ብቻ ማግኘት እድላችን እንሞክራለን። በቃ ለህልማችን ብዬ እንጂ ሁሉንም አለፌ ምናልባት ቢገባሽ የመጠበቄ መለየት ካንቺ ፈለጋል መቻሉንም አቅቶታል ሲያማትር እዚህ መዛ ያለ ግራ እንደተጋባለ ልቤ ቁረጥልኛ ልቤ ቁረጥልኝ ልቤ ቁረጥልኛ ደሞ አስችለኝምና እኔ አዩ እንዳላየው ማለፌ ሞኝነትና ወይ ለፍቅር ብዬ እንጂ ሁሉን ችዬ ማለፍ እንጂ
ቢገባሽ ብዙ ለፈው ቢገባሽ ላተርፈው ቢገባሽ እኔ ላንቺ ምን ያልሆንኩት ባንቺ ልቤ ቁረጥልኝ